አቤት ጠንበለል ጠንበለል ይሉታል። እንደዚህ ነው ጠንበለል፣ እንደዚህ ነው መፎከር፣ እንደዚህ ነው መደሰት። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽ እንዲሆን በትህትናና በአክብሮ ተጠይቃችኋለሁ። ሰላም ፍቅር አብዝቼ ለእናንተ ተመኘሁን። ከዘረኝነት፣ ከሃይማኖት፣ ከሰው ክፋት፣ ከሰው ምቀኝነት አላህ ፈጣሪ ጠብቃችሁ። እኔ እንደምታበረታቱኝ እኔ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ ሁላችሁም የማያልቀው ሲሳይ ይስጣችሁ ይረዝቃችሁ ብያለሁኝ። እንግዲህ ያውስ አብርሃም ወደ ራሱ መመለሱ ከምሽቱ ዜና ተሰምተዋል። አብርሃም ከዚህ በፊት ከሩታ ጋር ያሳለፍኩት አንድም ደቂቃ አንድም ሰከንድ አላስታውስም ብለዋል። አብርሃም ወደ ራሱ በመመለስ አስመልክቶ እጅግ ብዙ ሰው እንደደነገጠና እጅግ ብዙ ሰው እንደተደሰተ በዚሁ አጋጣሚ ልነግራችሁ እወዳለሁኝ። ሄርሜላ ሮጣ አንቅፋው፣ ሩታ እንደዛው አንቅፋው። ማን እንደሚመርጥ አልታወቀም። የት ነው የተለቀቀው ለምትሉኝ ውዶችዬ፣ ፍቅሮችዬ ማጋ የተለቀቀ ይመስላችኋል? አብርሃም በራሱ ቤት ተለቋል ቪዲዮ። አቤት የእህት ጀግና፣ አቤት የእህት ትህትና፣ አቤት ያለው እህት ጀግና። አብርሃም ወደ ራሱ የመለሰችው ቡዜ ናት። ብዙ ምስጋና ብዙ ደስታ የሚገባት እሷ ናት። አብርሃም ወደ ራሱ ተመልሰዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ሐቂቃ ማን ይምረጥ ከማጋ ይሁን አይመለከተንም። ሩታ ይምረጥ፣ ሄርሜላ ይምረጥ፣ እኛ የአብርሃም ጤንነት ብቻ ነው የምንፈልገው ማለት ነው። ስለዛ እንኳን ደስ አላችሁ። አብርሃም ወደ ራሱ ተመልሰዋል። ቪዲዮ የተለቀቀው ማጋ ነው አብርሃም ጋር ተለቋል። ሄዳችሁ ማየት ትችላላችሁ። እና ደግሞ ማን እንደመረጠ ገና አልታወቀም እስከ መጨረሻ። እኔ ደግሞ የሚገርመኝ ነገር ወላሂ ሩታ በጣም እየፎከረች ነበረ ማን እንደሚመርጥ ከማጋ መኖር እንዳለበት የዛኔ እናያለን ብላ እየተናገረች ነበረ። እኔ ግን ሩታ ይመርጣል ብዬ ጠብቄ ነበረ፣ ግን እስካሁን አልታወቀም ማን ይምረጥ፣ ከማጋ ይሄድ፣ ከማጋ ይኑር፣ ከማጋ አናቅም። ነገ ይለቀቃል። ቀሪ ቪዲዮ ነገ የሚለቀቅ ይመስለኛል። ወይም ሄርሜላ ጋር ወይም ደግሞ ሩታ ጋር ወይም ደግሞ አብርሃም ጋር ወይም ደግሞ ቡዝዬ ጋር ማለት ነው፣ ወይም ደግሞ የፍሬም ጋር ወይም ደግሞ ዳኒ ጋር። ስለዛ በጉጉት ነው የምጠብቀው። ምክንያቱም በጣም ብዙ ሰው የተባላበት፣ ብዙ ሰው የተከፋበት፣ ብዙ ሰው የተደሰተበት፣ ብዙ ሰው ሄርሜላ የተከፋችበት፣ ሩታ የተደሰተችበት፣ ብዙዬ ያዘነችበት፣ ኤፍሬም የተደሰተበት፣ ዴቭ ያለቀሰበት፣ እናት አባቱ ይሄን ያክል ቪዲዮ እያዩ በቃ ብዙ ነገር ተፈጥሮ ነበረ በዚህ 2 ወር ውስጥ ማለት ነው። አብርሃም ስትሬስ ውስጥ እንደገባ፣ አብርሃም ትክክለኛ እንዳልሆነ፣ ከማጋ እንደነበረ፣ ከሩታ ጋር ራሱ እንደነበረ አያስታውስም። የሚገርማችሁ ነገር ይሄ ታምናላችሁ? አቤት የሰው ህይወት ገብተን ስንበጠብጥ፣ አቤት የሰው ደስታ ስናደፈርስ ምን ያደርግላችኋል? የሰው ደስታ የምታደፈርሱ፣ የሰው ህይወት ማበላሸት የምትቸኩሉ ለምንድን ነው? በፈጣሪ ስም እንዲህ አብርሃም ወላይ ይሄ 2 ወር ሙሉ ከማጋ እንደሆነ ከሩታ ጋር እንደሆነ ከአንቺ ጋር ያሳለፍኩት ደቂቃ ራሱ ሰከንድ ትዝ አይለኝም አለ እኮ። በጣም ነው የተገረምኩት። በጣም ነው እንጃ አላቅም። እና አብርሃም ለካ እንደ ህፃን በቃ ሁሉ ዱንያ ሁሉ ረስቶ ነበረ፣ እዚች ምድር ላይ ሁሉ ረስቶ ነበር። አይገርማችሁ? እኔ በጣም ነው የገረመኝ። በጣም አያችሁ የሰው ልጅ እንዴት እንደሚሆን፣ አያችሁ የሰው ደስታ እንዴት እንደምናበላሽ፣ አያችሁ የሰው ደስታ እንዴት። ወይኔ እኔ እንጃ አላቅም። እኔ እንደዛሬ ተደስቼ አላቅም። ለምን እኔ ሩታ ይምረጥ ሄርሜላ ላይ ብርጣ አይመለከተኝም። ግን የሱ ደስታ፣ የሱ ሳቅ፣ የሱ በራሱ ፍላጎት መንቀሳቀስ፣ የራሱን ውሳኔ ማሳወቅ፣ የሱን ሳቅ ማየት ነበረ። እኔ አይመለከተኝም። ከሩታ ጋር ሆነ ከሄርሜላ ጋር ሆነ ማንም ምንም። እኔ ሩታ ማልጥልም ሄርሜላ ማልጥልም። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። አለቀ። ያበጠው ይፈንዳ። ከፈለጋችሁ ፈንዱ ማለት ነው። እኔ ሁለቱም በጣም ነው የማደንቃቸው፣ በጣም ነው የምወዳቸው። ያላቸው ትህትና፣ ያላቸው ፍቅር። እኔ ማንም ጥዬ አላቅም፣ ማንም አንስቼ አላቅም። አንዱን አንስቼ አንዱን አልጥልም፣ አንዱን ወድቄ አንዱን እንትን አለልም። ምክንያቱም ንጹሕ ልብ ስላለኝ ማለት ነው። መቀኛ ስላልሆንኩ፣ ሸረኛ ስላልሆንኩ፣ የሰው ክፋት ስለማንመኝ። እያንዳንዳቸው አላችሁ እኮ እኔ ጋር ራሱ ሰብስክራይብ ታደርጉና እስክሮን ማድረግ እያለ እናንተ መታችሁ እኔን ምን እንደምትሉኝ ስለማቅ ሄርሜላ ብደግፍ ዝሞተኛ ልትሉኝ ነው።
አንቺ ዝሙተኛ ነሽ፣ አንቺ ውሽማ ነች፣ አንቺ ውሻ ነሽ፣ አንቺ የማትሉኝ ነገር ስለሌለ ኦኬ። ሩታን ባደንቅ ለምንድነው ሄርሜላ ሊጣልሽው? አንቺ ምቀኛ፣ አንቺ የሰው ክፋት የምትመኝ፣ አንቺ እንደሱ አይነት ትዳር ይወፍቅሽ፣ እንደዚህ ነው የምትሉኝ ስላየሁት ነው። ምክንያቱም ለምን በቃ ሁለቱም እወዳለሁ፣ ሁለቱም አከብራለሁ፣ ትክክለኛ በሆነው መንገድ እደግፋለሁ። አለቀ። ያበጠው ይፈንዳ። ስለዛ ውዶችዬ ቤቴን ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫን እንዳትረሱ። በሌላ ቪዲዮ መለስላችኋለሁኝ። እወዳችኋለሁኝ፣ አከብራችኋለሁኝ። የተመኛችሁትን ያልተመኛችሁትን ሁሉ ነገር ይረዝቃችሁ። በዚች ዱንያ ላይ ምንም መጥፎ አያጋጥማችሁ። ሁሉም በስደት ዓለም ላላችሁ ሁላችሁ አላህ ርዝቁን ይክፈትላችሁ። በቃ ፈጣሪ ይጠብቃችሁ። ስራውንም አላህ ያቅልላችሁ። ባላችሁበት ቦታ ሁሌም ያላሰባችሁ ያልተመኛችሁት ነገር ይሟላላችሁ። ለእኔ ሰብስክራይብ ያደረገ ሼር ያደረገ በኮሜንት ያሳውቀኝ።